ኬጂ ላይ ያሉ ህፃናትን በምን መልኩ እናስጠናቸው? በቤት ውስጥም ሊሆን ይችላል፣ በትምህርት ቤት። በተለይ እናቶች በጣም እንቸገራለን። ቤት ውስጥ የቤት ስራ ማሰራት ሊሆን ይችላል፣ እንዲያጠኑ ስናግዛቸው ሊሆን ይችላል። በጣም እንቸገራለን። በምን መልኩ እናግዛቸው፣ እንርዳቸው የሚለው። ሰላም፣ እንዴት ናችሁ? ሱስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። በዛሬ ቪዲዮ ይዤላችሁ የመጣሁት ሀሳብ ለአብዛኞቻችሁ እናቶች፣ ወላጆች ይጠቅማል ብዬ አስባለሁ። ምክንያቱም የቤት ስራ ሲሰጥ ኬጂ ላይ ላሉ ተማሪዎች እንዴት እናሰራቸው፣ ይሰላቻሉ፣ ይደክማሉ የሚለው ሀሳብ በጣም ብዙ ቦታ ሲነሳ ስለሰማሁት ማለት ነው። ስለዚህ እነዚህ አሁን በምላቸው በአራት መንገዶች ካስጠናቸዋቸው ልጆቹም በጣም ይወዱታል፣ እንዲሁም ደግሞ ውጤት ታመጣላችሁ ብዬ ስላሰብኩኝ እነዚህን ነጥቦች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። እንግዲህ ኬጂ ላይ እየተማሩ ያሉ ልጆች አካዳሚካል ያላቸው ነገር ብዙም ልናስጨንቃቸው አይገባም። ከዛ ይልቅ ከሰዎች ጋር ከልጆች ጋር አብሮ ውሎ መምጣት፣ ሶሻል ላይፋቸው፣ ለረጅም ሰዓት መቀመጥ መቻላቸው፣ ሽንት ቤት መጸዳዳት መቻላቸው፣ በጣም ብዙ ነገር ነው የሚማሩት ከአካዳሚካሉ ውጪ ማለት ነው። ብዙ ልናስጨንቃቸው አይገባም። ቢሆንም ግን መሰረት የሚይዙበት ጊዜ ነው። ፊደላትን የሚለዩበት ጊዜ ነው። በጣም ብዙ ነገር የሚያውቁበት ጊዜ ነው። ስለዚህ በደንብ የእኛን እርዳታና የእኛን ክትትል ይፈልጋሉ። ታዲያ በምን መልኩ እናግዛቸው? አንደኛው ኬጂ ላይ ያሉ ልጆችን ስናስጠና ቤት ውስጥም ሊሆን ይችላል ስናስተምር በጨዋታ መልክ በዜማ መልክ ልክ ግሬድ ላይ እንዳሉ ልጆች እንደዚህ ብለን ብንነግራቸው በጭራሽ አይዙልንም፣ ጊዜ የሚፈጃሉ። ለምሳሌ ፊደላትን ስናስጠና ABCD እያለን ዝም ብለን ከምናስቆጥራቸው ይልቅ የራሳችንንም ዜማ ፈጥረን ሊሆን ይችላል። ከዚህ በፊት የነበረው ራሳችን አምጥተን በጨዋታ መልክ በሚገጣጠም መልክ እነሱን በሚያሳትፍ መልክ ስናደርገው ሞር ኢንተርቴን እያደረጉ ያንን ነገር ይማሩልናል፣ ይረዱናልና በአጭር ጊዜ ለውጥ እናመጣለን ማለት ነው። ስለዚህ በዜማ መልክ በጨዋታ መልክ ማስተማራችሁን እንዳትረሱ። እንዲሁም ፈገግታ የተሞላበት ልጆች በጣም ይሄ ፋሻል ኤክስፕሬሽናችንን በጣም ነው የሚወዱት የሚፈልጉት። ከተኮሳተርንባቸው ምን የምንለውን ነገር አይሰሙንም። ስለዚህ በፈገግታ በሳቅ በዛ መልኩ ልናስተምራቸው ይገባል ማለት ነው። ሁለተኛው በቤት ውስጥ ስናስጠና ብዙ ወላጆች የሚሰሩ ስህተት ረጅም ሰዓት ያቆዩቸዋል፣ ነገር ግን አይችሉም። ትምህርት ቤት ውስጥ እንኳን ሲቀመጡ ለአንድ ትምህርት ለአንድ ክፍለ ጊዜ ከ25 እስከ 30 ደቂቃ ነው። ቤት ውስጥ ደግሞ 2 ሰዓት 3 ሰዓት ቁጭ በሉ ብንላቸው አይችሉም። ወገባቸውም አይችልም፣ ኮንሰንትሬትም ሆኖ መቆየት አይችሉም። ስለዚህ ለረጅም ሰዓት መቆየት የለብንም ማለት ነው። ስናስጠናቸው ከበዛ ለአንድ ሰዓት ከ30 ደቂቃ እስከ 1 ሰዓት፣ በዛ ውስጥም ግን 5 ደቂቃ ምናምን እረፍት እንዲወስዱ የሆነ የሚያዝናናቸው ነገር እንዲያደርጉ በማድረግ የተሻለ ለውጥ እናመጣለን። እንዲሁም መደጋገም፣ በአንድ ጊዜ ያስጠናናቸውን ነገር አይዙልንም። ለምሳሌ ሌተር ኢን በአንድ ቀን ሊይዙልን አይችሉም። እስከ ቅርጿ በራሳቸው እስከ መጽሐፍ ትሬስ ማድረግ ምናምን በአንድ ቀን ስሟን ካስተዋወቅን በሚቀጥለው ትሬስ አድርገው በራሳቸው እንዲሰሩ፣ በሚቀጥለው ደግሞ ከትሬስ ውጭ በራሳቸው እንዲጽፉ፣ በሚቀጥለው የሆነ ወርድ እንዲችሉ አንዷ ነገር ላይ መቆየትና መደጋገም፣ ይህም የተሻለ ውጤት እንድናመጣ ያደርገናል ማለት ነው። ሶስተኛው ከ2 በላይ የስሜት ህዋሶቻቸውን እንዲጠቀሙ ማድረግ። ሞር ልጆች ቪዥዋል ለርነር ናቸው፣ በማየት ነው በደንብ እንትን የሚሉት። ለዛም ከለርድ የሆኑ ነገሮችን የሚያምሩ የተዋቡ ነገሮችን ይፈልጋሉ። ስለዚህ ለምሳሌ ስለ ፍራፍሬ እያስጠናችኋቸው ፍራፍሬ ካገኛችሁ እየነኩት እየዳሰሱት በአይናቸው ያያሉ፣ በእጃቸው ይደስሳሉ። ስለዚህ 2 የስሜት ህዋሶቻቸውን ተጠቀሙ ማለት ነው። ከ2 እና ከ3 በላይ የስሜት ህዋሶቻቸውን እንዲጠቀሙ ማድረግ። ስለ ሌተሮች ከሆነ በካርቱን በመስራት ሊሆን ይችላል። ባገኘነው ነገር እየገጣጠሙት እንዲማሩ ስናደርጋቸው በደንብ በእጃቸውም ይነካሉ፣ በአይናቸውም ያያሉ። ስለዚህ በደንብ ያንን ነገር ወደ ውስጣቸው ያስገባሉ ማለት ነው። ስለዚህ በዚህ መንገድ ብናስጠናቸው የተሻለ ይይዙልናል። አራተኛው የኬጂ መሰረት የሆነው ልጆችን ስናስጠላ በፍቅር ስንጮህባቸው፣ ስንቆጣቸው ምንም የምንለውን ነገር አይቅም። ልጆችን በምናስጠናበት ጊዜ በጣም በፍቅር እንዲሁም ተሳትፎ ሲያደርጉ የሆነ ነገር እንዲስሩ ሞራል በጣም ይፈልጋሉ። በጣም ማለት ነው። እኔ ኬጂ ዳይሬክተር ሆኜ ስላየሁኝም በደንብ ነው ልጆች ላይ ያለውን ነገር አንደርስታንድ የማደርጋቸው። በየክፍሉ ውስጥ ስዞር ሰልፍ ላይም ባለው ነገር በደንብ ነበረ ሞራል የምሰጣቸው እና ምን ያህል ደስታ እንደሚሰጣቸው። ዛሬ የሆነ ነገር ካደነቃችሁላቸው ነገ ያንን ነገር ሰርተው ወይም አሻሽለው ለእናንተ ለማቅረብ ነው የሚፈልጉት። ስለዚህ ሞራል ልንሰጣቸው ይገባል። ሲሳሳቱ ልንጮህባቸው አይገባም፣ ልንቆጣቸው አይገባም። የኬጂ መሰረት ፍቅርና ትዕግስት ነው። በጣም ትዕግስት ይፈልጋሉ፣ በጣም ፍቅር ይፈልጋሉ። በደንብ ሃንድል ካደረግናቸው፣ በደንብ በቃ በጥሩ ፍቅር ከያዝናቸው የምንላቸውን ነገር ይቀበላሉ፣ ይይዛሉ። ስለዚህ በእነዚህ አሁን በምላቸው መንገዶች እነዚህን ቴክኒኮች በመጠቀም ኬጂ ላይ ያሉ ህፃናቶችን በቤት ውስጥም ሊሆን ይችላል በትምህርት ቤት ስናስጠናቸው የተሻለ ውጤታማ እንሆናለን፣ የተሻለ ለውጥ እናገኛለን ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ እንዲሁም ለሌሎች ሼር አድርጉላቸው።
ሰብስክራይብ ማድረጋችሁንም እንዳትረሱ። ስላዳመጣችሁን በጣም አመሰግናለሁ። በተመሳሳይ ሀሳብ በተመሳሳይ ቪዲዮ እንገናኛለን። ልጆችን በሚመለከቱ እንዲሁም ደግሞ ፓረንቲንግ ቲፖች ላይ ለምሰራው ይህንን ሀሳብ የምትፈልጉ ወላጆች ወላጅም ለመሆን የተዘጋጃችሁ ሰብስክራይብ አድርጉ። ቻው